የመንግስት ሰራተኞች በሰሩት ስራ ውጤት ልክ ማትጊያ የሚያገኙበት የደሞዝ ማስተካከያውም የመንግስት ሰራተኛው መካከለኛ ገቢ እስኪደርስ በተከታታይ እየተጠና ለመንግስት እየቀረበ የሚወሰንበት ሁኔታ ይኖራል። ለመንግስት ሰራተኞች ትንሹ ኔት ሳላሪ ወይም እጅ ላይ የሚደርስ 25,000 ብር መሆን አለበት ተባለም። ሰላም ጤና ይስጥልኝ። ዛሬ እያንዳንዱን ተቀጣሪ የመንግስት ሰራተኛና ቤተሰብ ከሚያስጨንቀው መራራ ኢኮኖሚያዊ እውነታ ጋር የተያያዙ አንገብጋቢ ጉዳዮችን ይዘን ቀርበናል። ዛሬ በፖሊሲ አውጪዎች የሚደረደሩ የወረቀት ቁጥሮችን ብቻ አንተነትንም፣ ይልቁንም መሬት የረገጠውን የሰራተኛውን የኑሮ እውነታን ፈትሻለን። አሁን ባለው የገበያ ሁኔታ አንድ ዝቅተኛ ተከፋይ የመንግስት ሰራተኛ በክብርና ያለ ስጋት ለመኖር በእጁ የሚገባው የተጣራ ደሞዝ ወይም ኔት ሳላሪ ቢያንስ 25,000 ብር መሆን አለበት ተብሏል። ይህ የደሞዝ ጭማሪ ጥያቄ ብቻ አይደለም። የአንድ ቤተሰብ አባላት ሰርተው መመገብ የሚያስችላቸውን አቅም ያጡበት የህልውና ጉዳይ ነው። በዚህ የመረጃ ሰዓታችን ዝቅተኛው የ25,000 ብር ኔት ደሞዝ በምን ሂሳብ እንደመጣ፣ ደሞዝ ተጨመረ በተባለ ቁጥር የታክስ መዋቅሩ ሰራተኛውን እንዴት እየበላው እንደሚገኝ፣ የዋጋ ግሽበት ቀንሷል የሚለው ይፋዊ መግለጫ ለምን በገበያ ላይ እንደማይታይ፣ እንዲሁም ሰራተኛው አሁን ካለበት አስፈሪ የፋይናንስ ጫና የሚወጣባቸውን 3 መዋቅራዊ መፍትሄዎችን በዝርዝር እንመለከታለን። በተለይ በዝግጅታችን ማጠቃለያ ላይ ስለ 25,000 ብር ኔት ደሞዝ የታክስ መዋቅሩ ሰራተኛውን እንዳይጎዳ መደረግ ያለበትን ወሳኝ ማስተካከያ ስለምንመለከት ቪዲዮን እስከ መጨረሻው እንድትከታተሉ እንጋብዛለን። አሁን ባለው የገበያ ሁኔታ በእጅ የሚገባው የተጣራ ደሞዝ ስንት ቢሆን ወሩን ሳይቸገሩ ማለፍ ይችላሉ? ሐሳቦን በኮመንት ላይ ያካፍሉን። ቪዲዮ ላይክ በማድረግ እንጀምር። እስከ መጨረሻው አብራችሁን ቆዩ። አንድ አዲስ ከዩኒቨርሲቲ ተመርቆ ወደ ስራ ዓለም የሚቀላቀል ወጣት የሚያገኘው መነሻ ደሞዝ በአማካኝ ከ8,000 እስከ 15,000 ብር አካባቢ ነው። ይህ ገንዘብ በቁጥር ደረጃ ትልቅ ሊመስል ይችላል። ነገር ግን ወደ ገበያ ስንወርድ እውነታው ሙሉ በሙሉ ይቀየራል። የ25,000 ብር ኔት ደሞዝ ጥያቄ ለምን የህልውና ጥያቄ ሆነም? ትልቁ ወጪ የቤት ክራይ ወጪ ነው። በአሁኑ ወቅት በመካከለኛ ደረጃ አነስተኛ ቤት ተከራይቶ ለመኖር በወር ከ8,000 እስከ 10,000 ብር ይወጣል። ይህ ማለት አንድ አዲስ ተቀጣሪ ሙሉ ደሞዝ ለቤት ክራይ ብቻ ያልቃል ማለት ነው። የጤፍ፣ የዘይት፣ የጥራጥሬዎችና የሽንኩርት ዋጋ በየዕለቱ በሚጨምርበት ሁኔታ የቀረው ገንዘብ የወሩ መጀመሪያ ሳምንት ሳይጠናቀቅ ሙሉ በሙሉ ያበቃል። ዕለታዊ የመንቀሳቀሻ ወጪዎችን ለመሸፈንና ድንገተኛ የጤና እክሎች ሲያጋጥሙ ለመታከም ያለው አቅም ዜሮ ነው። ሰራተኛው የሚያነሳው ጥያቄ ግልጽ ነው። ሰራተኛው ከእጅ ወደ አፍ ከሆነ ህይወት ወጥቶ ሳይበደርና ሳይራብ በሙሉ አቅሙና በታማኝነት ሀገሩን ማገልገል እንዲችል በእጁ የሚገባው የተጣራ ገቢ ኔት ሳላሪ ቢያንስ 25,000 ብር መሆን አለበት። እዚህ ጋር ነው ዋናውና አንገብጋቢው ጥያቄ የሚነሳው። አንድ ሰራተኛ 25,000 ብር በእጁ እንዲገባ ከተፈለገ የመንግስት የደሞዝ ግብር ወይም የታክስ ስትራክቸር እርከን መሻሻል ይኖርበታል። በቅርቡ በተደረጉ የተወሰኑ የደሞዝ ማሻሻያዎች ላይ በሰራተኞች ዘንድ ትልቅ ቅሬታ እየቀረበ ይገኛል። ደሞዝ ተጨመረ ሲባል የሰራተኛው ጠቅላላ ገቢ ግሮስ ሳላሪ ከፍ ይላል። ነገር ግን የታክስ እርከኑ አብሮ ስለተሻሻለ ወይም ከግብር ነፃ የሚደረገው የደሞዝ መጠን እጅግ ዝቅተኛ በመሆኑ ሰራተኛው በቀጥታ ወደ ከፍተኛ የታክስ እርከን ይሸጋግራል። በዚህም ምክንያት የሚቆረጠው የገቢ ግብር ወይም ኢንካም ታክስና የጡረታ መዋጮ አብሮ ይጨምራል። በመጨረሻም በእጁ የሚገባው የተጣራ ገንዘብ በገበያ ላይ ከጨመረው የዕቃዎች ዋጋ ጋር ሲነጻጸር ምንም አይነት አዎንታዊ ለውጥ አያመጣም። ጭማሪው ሙሉ በሙሉ በታክስና በዋጋ ግሽበት ይበላል። ስለዚህ ከግብር ነፃ የሚደረገው የደሞዝ መጠን ካሁኑ የኑሮ ውድነት ጋር በሚመጣጠን መልኩ በአስቸኳይ ከፍ ሊደረግ ይገባል። ብዙ ጊዜ ከፖሊሲ አውጪዎች የዋጋ ግሽበት ወይም ኢንፍሌሽን አሃዝ ቀነሰ የሚል መግለጫ ሲወጣ ለምን በህዝቡ ዘንድ ቁጣና ብስጭት ይፈጥራል? ምክንያቱም በኢኮኖሚክስ ብያኔና በህዝቡ የዕለት ዕለት ህይወት መካከል ትልቅ ግንዛቤ አለመጣጣም አለ። የዋጋ ግሽበት አሃዝ ከ30% ወደ 9.7% ወረደ ማለት በገበያ ላይ ያሉ የዕቃዎች ዋጋ ቀንሷል ማለት አይደለም። ይልቁንም ዕቃዎቹ ዋጋ የሚጨምሩበት የፍጥነት መጠን አዝጋሚ ሆኗል ማለት ነው።
በቀላል አነጋገር ቀደም ሲል በከፍተኛ ፍጥነት ይጨምር የነበረው ዋጋ አሁን ፍጥነቱን ቀነስ አድርጎ መጓዙን እንጂ የዕቃዎች ዋጋ ወደ ኋላ መመለሱን የሚያበስር አይደለም። ለዚህ ነው በወረቀት ላይ ቁጥሮች ስለቀነሱ ብቻ የሰራተኛው የኑሮ ጫና ቀለለ ማለት ትልቅ ስህተት የሚሆነው። ታዲያ ከዚያ አሳፋሪ የደሞዝና የኑሮ ውድነት አለመጣጣም ለመውጣት ምን መደረግ አለበት? 3 ዋና ዋና መዋቅራዊ መፍትሄዎች አሉ። የመጀመሪያው የታክስ እርከን ማሻሻል ነው። ከግብር ነጻ የሚደረገው ገቢ ከፍ እንዲል በማድረግ ዝቅተኛ ተከፋይ ሰራተኛ በእጁ የሚገባው ኔት ደሞዝ ቢያንስ 25000 ብር የሚደርስበት አወቃቀር መዘርጋት። ቀጥሎ ተጨማሪ ገቢ የማግኘት እድሎችን ማመቻቸት። ሰራተኞች በትርፍ ሰዓታቸው በቴክኖሎጂ ታግዘው ወይም በሪሞት ስራዎች ተጨማሪ ገቢ እንዲያገኙ የሚያግዱ ደንቦችን ማስወገድ። በመጨረሻም የደላሎችን ሰንሰለት መስበርና የታለመ ድጎማ ማድረግ። በአምራቹ ገበሬና በሸማቹ መካከል ያለው ህገወጥ ደላሎች ሙሉ በሙሉ በማስወገድ አቅርቦትን ማሳደግ እንዲሁም ዝቅተኛ ገቢ ያላቸውን ዜጎች በጥናትና በቴክኖሎጂ ለይቶ በማወቅ ድጎማው በጥሬ ገንዘብ ወይም በዲጂታል መንገድ በቀጥታ ለነሱ ብቻ እንዲደርስ ማድረግ። የሰራተኛው ወራዊ ደሞዝና የኑሮ ውድነት ጉዳይ ችግርን ደብቆ የመቻል ባህላዊ ሰበብ ተደርጎ የሚታለፍ አይደለም። እየባሰበት ስለመጣው ሀገራዊ የኑሮ ውድነት አስተያየታቸውን የሚሰጡ የፖሊሲ አማካሪዎች በአሁኑ ወቅት በኢትዮጵያ ያለው የዋጋ ግሽበት የደረሰበት 30 በመቶ ከፍተኛ የሚባል ነው ይላሉ። ነገር ግን መንግስት የዋጋ ግሽበቱ ወደ አንድ አሃዝ መውረዱን ይናገራል። አማካሪዎቹ ግን በዚህ አይስማሙም። አሁን እየታየ ያለው የኑሮ ጫና በዚህ የሚቀጥል ከሆነ ኢትዮጵያ ውስጥ የሚያስከትለው ቀውስ ከባድ ነው የሚሉት አማካሪዎች እንደነዚህ አይነት ችግሮች በምዕራብ አፍሪካ ባሉ እንደ ቡርኪና ፋሶ፣ ማሊና ኒጀር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ የፈጠሩ መሆናቸውን አስታውሰዋል። መንግስት እስካሁን ሲያደርገው እንደነበረው ለሰራተኛው ማህበረሰብ በአስቸኳይ ሁኔታ ድጎማና ገቢ ማስተካከያ ማድረግ ይኖርበታል የሚሉት አማካሪዎች ይህ መሆን ካልቻለ ሀገሪቱ ልትወጣው የማትችለው ቀውስ ውስጥ ልትገባ ትችላለች የሚል ስጋት እንዳላቸው ተናግረዋል። አንድ ሰራተኛ 25000 ብር ኔት ሳላሪ ወይም ኔት ደሞዝ ማግኘት አለበት በሚለው ሐሳብ ላይ የእርሶ አስተያየት ምንድነው? አሁን ባለው የገበያ ሁኔታ የእርሶ ወራዊ ወጪና ገቢ እንዴት ይገናኛሉ? ሐሳባችሁን በኮሜንት መስጫ ላይ አስቀምጡልን። ቪዲዮ ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። ሰላም ቆዩን።